ልጆች ሲታመሙ ልብ ይደማል፣ ጤናቸው ሲቀንስ ተስፋም ያልቃል። ተፈጥሮን ትተን ሩቅ ስንሄድ ትውልድ አጣን በምኞት የነገው ትውልድ ስጋት የጠፋው ልጅነት አሳሳቢ ሆኗል አስደንጋጭ ኩነት። ድሮ ነበረ ሕፃን ሜዳ የሚሮጥ ካፈሩ እየታገሉ ከነፋስ የሚበልጥ። ዛሬ ግን ተቀየረ ሁሉም ቤት ውስጥ ተቆለፈ፣ በዲጂታል መስኮት ልጅነቱ አለፈ። ልጆች ሲታመሙ ልብ ይደማል፣ ጤናቸው ሲቀንስ ተስፋም ያልቃል። ተፈጥሮን ትተን ሩቅ ስንሄድ ትውልድ አጣን በምኞት። የነገው ትውልድ ስጋት የጠፋው ልጅነት አሳሳቢ ሆኗል አስደንጋጭ ኩነት። ድሮ ነበረ ሕፃን ሜዳ የሚሮጥ ካፈሩ እየታገሉ ከነፋስ የሚበልጥ። ዛሬ ግን ተቀየረ ሁሉም ቤት ውስጥ ተቆለፈ፣ በዲጂታል መስኮት ልጅነቱ አለፈ። የዊዝደም ሚዲያን ሰብስክራይብ ያድርጉ፣ ሼር ያርጉ፣ ላይክ ያርጉ፣ ያጋሩ። Subscribe to Wisdom Media. Welcome to Wisdom Healthcare. Stay healthy. Subscribe now. የህፃናት የልጆችና የወጣቶች ሜታቦሊክ ቀውስ የልጆችን ከመጠን ያለፈ ውፍረት፣ የአይነት 2 የስኳር ህመም፣ ከፍተኛ የደም ግፊት እና የጉበት ስብ በሽታ ዛሬ እንነጋገራለን። ይህ የትውልድ ስጋት በልጆቻችን ላይ የተደቀነው የሜታቦሊክ ቀውስ ነው። ሰላምና ጤና ለሁላችሁም። ዶክተር ደምስ ታደሰ ነኝ ከዊዝደም ሚዲያ። ይህ ከዊዝደም ሚዲያ የሚቀርብላችሁ ዊዝደም ሄልዝኬር ነው። ድሮ ልጆች ሲባል ትዝ የሚለን የማይደክም ጉልበት፣ ሩጫ፣ ጨዋታና አንጸባራቂ ጤንነት ነበር። የአዋቂዎች በሽታ የሚባሉት እንደ ስኳርና የደም ግፊት ያሉ ህመሞች ከልጅነት ዓለም እጅግ የራቁ ነበሩ። አስደንጋጩ እውነታ ግን ዛሬ በጣም የሚሰቀጥጥ አዲስ እውነታ ፊታችን ተደቅኗል። ትውልድ በማይታይ ግን ደግሞ እጅግ አደገኛ በሆነ ወረርሽኝ እየተጠቃ ይገኛል። ዛሬ በህፃናት ማቆያ በትምህርት ቤት ግቢ ውስጥ ከዚህ በፊት በአዋቂዎች ላይ ብቻ ይታይ የነበረው አይነት 2 የስኳር በሽታ፣ በአልኮል ሱሰኞች ላይ ብቻ የምናውቀው የጉበት ስብ ነን አልኮሆሊክ ፋቲ ሊቨር ዲዚዝ፣ የወደፊት ህይወታቸውን የሚቀጥፈው ከልክ ያለፈው ውፍረት እና ገና በለጋ ዕድሜያቸው የሚከሰት ከፍተኛ የደም ግፊት በስፋት እየታየ ይገኛል። ይህ ችግር ድንገት የመጣ ሳይሆን ባለፉት 70 ዓመታት ውስጥ የሜታቦሊክ ጤናችን እጅግ የመቃወስ ውጤት ነው። የዚህ ቪዲዮ ዓላማ ይህ ትውልድ ለምን ለዚህ አደጋ ተጋለጠ የሚለውን ጥያቄ ለመመለስ ነው። ከምግባችን እና ከአኗኗራችን በስተጀርባ ያሉት እውነተኛ ጠንቆች ምንድን ናቸው? እናም ልጆቻችን ከዚህ የጤና ቀውስ እንዴት ማዳን እንችላለን የሚሉትን መሰረታዊ ነጥቦች በዝርዝር እንመለከታለን። ይህ ቪዲዮ ስለ በሽታ ብቻ ሳይሆን ስለ መፍትሄ እና ስለ ትውልድ ደህንነት ነው። ልጆቻችን
የሚመገቡት ምግብ እየገደላቸው ይሆን? አብራችሁን ቆዩ። አብዛኛው የሰው ልጅ ታሪክ ውስጥ የልጅነት ጊዜ የቅልጥፍና የማይደክም ጉልበት እና የሜታቦሊክ ጥንካሬ ጊዜ ነው። ዛሬ ግን በሚሊዮን የሚቆጠሩ ህፃናት ቀደም ሲል በአዋቂዎች ላይ ብቻ ይታዩ የነበሩ በሽታዎች ሰለባ የሆኑ ይገኛሉ። እነሱም ከመጠን ያለፈ ውፍረት ኦቤሲቲ፣ አይነት 2 የስኳር በሽታ ታይፕ 2 ዲያቤቲስ፣ ከፍተኛ የደም ግፊትና የአልኮል ነክ ያልሆኑ የጉበት ስብ በሽታ ፋቲ ሊቨር ዲዚዝ፣ ነን አልኮሆሊክ ፋቲ ሊቨር ዲዚዝ ናቸው። እነዚህ አራቱም ተጣምረው ዓለም አቀፍ ወረርሽኝ ፈጥረዋል። ነገር ግን መፍትሄው የተደበቀ ምስጢር አይደለም። መፍትሄው መንስኤዎቹን በመረዳት እና ይህንንም የብልጽግና ወረርሽኝ ሊቀለብሱ የሚችሉ የአኗኗር ዘይቤዎችን በመተግበር ላይ ይገኛል። ዛሬ ባለንበት ዘመን ቀደም ሲል የአዋቂዎች በሽታ ተብለው የሚታወቁ ቅድም እንዳልኩት እንደ አይነት 2 የስኳር በሽታ፣ ከፍተኛ ደም ግፊትና የልብ በሽታ በህፃናት በወጣቶች ላይ በስፋት እየታየ ነው። ይህ ሁኔታ የሰውነታችን ሜታቦሊዝም መዛባቱን የሚያሳይ ትልቅ ምልክት ነው። ይህ ቀውስ ምን ያህል የከፋ ነው ለመሆኑ? ችግሩ ምን ያህል ሰፊ ነው? በቁጥር እንጀምር እስቲ። ምክንያቱም ቁጥሮች የችግሩን ስፋት በግልጽ ይናገራሉ። የልጆችና የወጣቶች ውፍረት እና ከመጠን ያለፈ ክብደት አሁን በዓለም ዙሪያ እድሜያቸው ከ5 እስከ 19 የሆኑ ሰዎች ልጆች ከ390 ሚሊዮን በላይ ህፃናት እና ታዳጊዎች ተጠቅተዋል። 390 ሚሊዮን በላይ እንደ አውሮፓውያን አቆጣጠር በ2004 በ154 ሀገራት ውስጥ ከ45 ሚሊዮን በላይ ህፃናትን ያሳተፈ ጥናት እንዳመለከተው 22.2% የሚሆኑት ወጣቶች ከመጠን ያለፈ ክብደት አላቸው። ይህ ማለት ከ5 ልጆች አንዱ ማለት ነው። ከመጠን ያለፈ ውፍረት ኦቤሲቲ ብቻውን 8.5% የሚሆኑ ህፃናትን በዓለም አቀፍ ደረጃ ያጠቃል። ነገር ግን ይህ አማካይ ቁጥር ትልቅ ልዩነትን ይደብቃል። ለምሳሌ በቫኑአቱ 0.4% ሲሆን በፖርቶሪኮ 28.4% እና በፖሊኔዥያ 19.5% ይደርሳል። አሁን ባለው ፍጥነት ከቀጠለ የዓለሙ የውፍረት ፌዴሬሽን እንደ አውሮፓ አቆጣጠር በ2030 ቁጥሩ ወደ 254 ሚሊዮን ህፃናት ወይም ወጣቶች ልጆች እንደሚያድግ ይተነብያል። ቀደም ሲል የአዋቂዎች በሽታ ተብሎ ይጠራ የነበረው አይነት 2 የስኳር በሽታ ታይፕ 2 ዳያቤቲስ አሁን የህፃናት የወጣቶች የልጆች በሽታ ሆኗል። እንደ አውሮፓ አቆጣጠር ከ1990 እስከ 2021 ባለው ጊዜ ውስጥ በህፃናት ላይ የሚታየው የስኳር ህመም በዓለም አቀፍ ደረጃ በ94% ጨምሯል። ከ25.5 ወደ 50 ጉዳዮች ማለት በየ100,000 ወጣቶች ማለት ነው። በ2021 ብቻ ከ1.3 ቢሊዮን በላይ ህፃናት በስኳር ህመም ተይዘዋል። በተለይም አይነት 2 የስኳር ህመም ከአይነት 1 በበለጠ ፍጥነት እየጨመረ ነው። ድሮ ወጣቶች ልጆች የሚታወቅባቸው የነበራቸው በሽታ የስኳር በሽታ አይነት 1 የሚባለው ነው። እሱም በኢንሱሊን በሰውነት ውስጥ መመረት ባለመቻል የሚመጣ ችግር ነው። ይሄ ብቻ ነበረ በልጆች ላይ የሚታየው የስኳር በሽታ አይነት። አሁን ግን አይነት 2 የስኳር በሽታ ድሮ በአዋቂዎች ላይ ብቻ ይከሰት የነበረው አሁን ዋነኛው የወጣቶች የልጆች በሽታ ሆኗል። በአንዳንድ ክልሎች አይነት 2 የስኳር ህመም አሁን ከጠቅላላው አዲስ የህፃናት የስኳር ህመም ምርመራዎች ውስጥ ከ20 እስከ 50% የሚሆነውን ይሸፍናል። ይህ ከ3 አስርት ዓመታት በፊት ከ3% በታች የነበረ ነው። አልኮል ነክ ያልሆነ
የጉበት ስብ በሽታ ናን አልኮሆሊክ ፋቲ ሊቨር ዲዚዝ የሚባለው አሁን በልጆች ላይ በጣም የተለመደ ስር የሰደደ የጉበት በሽታ ሆኗል። ይህ በሽታ በዓለም አቀፍ ደረጃ 14% የሚሆኑ ህፃናትና ወጣቶች እና ከመጠን ያለፈ ውፍረት ካለባቸው ህፃናት ደግሞ 41.2% ያህሉን ያጠቃል። ይህ ማለት ክብደታቸው ከፍ ባሉ ወጣቶች መካከል ግማሽ ያህሉ የጉበት ስብ በሽታ አለባቸው ማለት ነው። ከታመሙት ውስጥ 17 እስከ 25% ወደ ጉበት ጠባሳ ፊብሮሲስ የሚሸጋገሩ ሲሆን አንዳንድ ታዳጊዎች ለአካለ መጠን ከመድረሳቸው በፊት ለከባድ የጉበት በሽታ ይዳረጋሉ። ሲሮሲስ ተባለ። የጉበት ህመም በሽታ ፋቲ ሊቨር ዲዚዝ ጉበት ውስጥ በጣም በስቶ ሲቆይ ከፍተኛ የሆነ ብግነት፣ የማያቋርጥ የተራዘመ ብግነት፣ ቁስለት፣ ክሮኒክ ኢንፍላሜሽን ስለሚፈጠር ይሄ ረጅም ጊዜ ሂደት ጉበት ውስጥ ጠባሳ እየፈጠረ ሙሉ ጉበቱ በጠባሳ ሲሸፈን ነው ሲሮሲስ የሚባለው። እነዚህ አራት ሁኔታዎች የተመጣጠኑ ችግሮች አይደሉም። እነዚህ የሜታቦሊክ ጣምራዎች ሜታቦሊክ ቴትራድ ናቸው። የመነሻ ምክንያታቸው አንድ የሆነ እርስ በርስ የተያያዙ ችግሮች ናቸው። አንደኛ የኢንሱሊን መላመድ ወይም ኢንሱሊን ሬዚስታንስ፣ የኢንሱሊን እምቢተኝነት፣ ኢንሱሊን ሬዚስታንስ ስር የሰደደ ብግነት፣ ክሮኒክ ኢንፍላሜሽን እና የጉበት ሜታቦሊክ ጫና ናቸው። ቀውሱ በፍጥነት እየጨመረ ነው። የኮቪድ-19 ወረርሽኝ እነዚህን አራቱን ሁኔታዎች አባብሷቸው ነበር። በተለይም ተዘግቶ መቀመጥ ሎክዳውን በነበረበት ጊዜ የግድ በነበረበት ጊዜ የህፃናትን ውፍረት በአንዳንድ ክልሎች ከ14 እስከ 25% ጨምሮት ነበር። ይህ በፍጥነት ክብደት የመጨመር ጉዳይ የመልክ ወይም የውበት ጉዳይ አይደለም። ይህ የመላውን ትውልድ ጤና የሚወስን የህብረተሰብ ጤና አደጋ ፐብሊክ ሄልዝ ኢመርጀንሲ ነው። አንዳንድ ዓለም አቀፍ አሃዛዊ መረጃዎችን ብንመለከት በአሁኑ ወቅት በልጆችና በወጣቶች ላይ የሚታየው የጤና መታወክ እጅግ አስገራሚ ደረጃ ላይ ደርሷል። ከፍ ያለ ውፍረት ኦቤሲቲ በዓለም የጤና ድርጅት መረጃ መሰረት ከ5 እስከ 19 ዓመት ሲሆኑ ከ340 ሚሊዮን በላይ ልጆችና ወጣቶች ከልክ ባላለፈ ውፍረት ወይም ክብደት ተጋልጠዋል። አይነት 2 የስኳር በሽታ ታይፕ 2 ዳያቤቲስ ቀደም ሲል በልጆች ላይ የሚታየው አይነት 1 ኢንሱሊን ማምረት የማይችል በሽታ ነው ብቻ ነበር። አሁን ግን በአመጋገብ ምክንያት የሚመጣው አይነት 2 የስኳር በሽታ በልጆች ላይ በየዓመቱ በ5% ገደማ እየጨመረ ይገኛል። ከፍተኛ የደም ግፊት ሃይፐርቴንሽን በጥናቶች መሰረት ከ4% በላይ የሚሆኑ ልጆች እና 10% የሚሆኑ ወጣቶች ለከፍተኛ የደም ግፊት ተጋልጠዋል። ይሄ አስደንጋጭ ነው። ይህ ቁጥር ከውፍረት መጨመር ጋር ቀጥተኛ ግንኙነት አለው። የልብ በሽታ ምልክቶች ብናይ የደም ቧንቧ ጥበት አቴሮስክለሮሲስ የሚባለው ምልክቶች በአሁኑ ወቅት በአስራዎቹ ዕድሜ ውስጥ ባሉ ወጣቶች ላይ መታየት ጀምረዋል። የደም ስሮች መቁሰል፣ መደደር፣ መጥበብ፣ ጠባሳ መፍጠር የሚፈጠረው የልብና የደም ስሮች በሽታ አቴሮስክለሮሲስ የሚባለው ለስትሮክ ለሀርት አታክ የሚያጋልጠው ችግር በአስራዎቹ ዕድሜ ውስጥ ባሉ ወጣቶች ላይ መታየት ጀምሯል። ወጣቶች ላይ አሳዛኝ ነው። ይሄ መንስኤዎቹ ምንድን ናቸው? ለመሆኑ የዚህ ችግር የነዚህ ሁሉ ችግር መንስኤ ምንድን ነው? ይህ ለምን አሁን እየሆነ ነው? አሁን ለምን በዚህ ጊዜ ህፃናት በድንገት ራስን የመግዛት አቅማቸውን አላጡ? የህፃናት የወጣቶች የልጆች ባህሪ ስለተለወጠ አይደለም። ነገር ግን ባዮሎጂያቸው በሰው ልጅ ታሪክ ውስጥ ታይቶ ከማይታወቅ የተለየ አካባቢ ጋር እየተጋጨ ነው።
ምን ማለት ነው? አንደኛ በከፍተኛ ደረጃ የተቀነባበሩ ምግቦች አልትራ ፕሮሰስድ ፉድ መስፋፋት፣ በከፍተኛ ደረጃ በፋብሪካ የተቀነባበሩ የላሙ የጣሙ የተቀለሙ ሱስ የሚያስይዙ ምግቦች በስፋት መስፋፋት። ትልቁ ችግር በከፍተኛ ደረጃ የተቀነባበሩ ምግቦች ዓለምን ማጥለቅለቁ ነው። እነዚህ ምግቦች ለየት ያለ ጣዕም እንዲኖራቸው ተደርገው በኢንጂነሪንግ የተሰሩ በስኳር በተጣራ ዱቄት ስታርች በኢንዱስትሪ ዘይቶች እና በጨው የተሞሉ ነገር ግን ከፋይበር እና ጠቃሚ ንጥረ ነገሮች የጸዱ ናቸው። በበለጸጉ ሀገራት እነዚህ ምግቦች አሁን ከ60 እስከ 70% የሚሆነውን የምግብ ድርሻ ይይዛሉ። በበለጸጉት ሀገራት ውስጥ በሱፐርማርኬት፣ በሬስቶራንት፣ በተለያየ የምግብ የሚገኝባቸው ቦታዎች ያሉ ምግቦች ከ60 እስከ 70% የሚሆኑት እነዚህ በከፍተኛ ደረጃ የተቀነባበሩ በፋብሪካ የተቀነባበሩ የላሙ የጣሙ የተበላሹ በስኳር የበለጸጉ በፋብሪካ ዘይት የተሞሉ ምግቦች ናቸው። ከ60 እስከ 70% የሚሆኑት ወደ ያላደጉ ሀገሮች በስፋት በፍጥነት ተሰራጭቷል። ይሄ ጉዳይ አሁን ዓለም አቀፍ ችግር ሆኗል። ይሄ የምዕራባውያን ምግብ አመጋገብ ስርዓት በአሜሪካ የጀመረው አሁን ዓለም አቀፍ ሆኗል። ስለዚህ ልጆቻችን ለዚህ ጉዳይ ተጋላጭ ሆነዋል። ስኳር የበዛባቸው መጠጦች በጣም ጎጂ ናቸው። ፍሩክቶስ ለምሳሌ በቀጥታ ወደ ጉበት ያደርሳሉ። ጉበትም ይሄን ወደ ስብ ይቀይረዋል። ዴኖቮ ሊፖጀነሲስ ይባላል። ይህ ለጉበት ስብ በሽታ እና ለኢንሱሊን መላመድ ቀጥተኛ መንገድ ነው። ፍሩክቶስ ቁጥር 1 ተወቃሽ ነው። ይሄ ጣፋጩ ካርቦሃይድሬት ጣፋጩ ምግብ ከፍራፍሬ የምናገኘው ከማር ከስኳር የምናገኘው ጣፋጩ ነገር አንድ ቁጥር የጉበት መርዝ ነው። በቀን አንድ ጊዜ የሚጠጣ የስኳር መጠጥ ኮካኮላ፣ ፋንታ፣ ስፕራይት ተባሉት ጁስ ሊሆን ይችላል። የአይነት 2 የስኳር ህመም ተጋላጭነትን የአይነት 2 የስኳር በሽታ ተጋላጭነትን በ26% ይጨምራል። ሁለተኛው ችግር ለኢንዱስትሪ ዘይቶች እንደ አኩሪ አተር፣ በቆሎ፣ የሱፍ ዘይት ሌሎችም ሌላኛው ድብቅ ጠላት ነው። በኦሜጋ 6 ሊኖሊክ አሲድ ኦሜጋ 6 የበለጸጉ በመሆናቸው በስብ ህብረ ህዋስ ውስጥ ይከማቻሉ። ክሮኒክ ኢንፍላሜሽን ብግነትን ያስፋፋሉ። የተራዘመ ብግነት፣ ቁስለት፣ የተራዘመ ቁጣ፣ የተራዘመ ቀዝቃዛ ጦርነት ያስፋፋሉ። እንዲሁም ከመጠን በላይ ሲወሰዱ የሜታቦሊክ ልውውጥን ያዛባሉ። የምግብ መጠን የፖርሽን ሳይዝ አድጎ የዛሬ 50-60 ዓመት የነበረው የበርገር መጠን ለምሳሌ ነው ዛሬ በ2-3 እጥፍ መጠኑ ሳይዙ ጨምሯል። በአንድ ወቅት ትልቅ ይባል የነበረው ምግብ አሁን መደበኛ ሆኗል። ከማያቋርጥ መክሰስ ስናኪ ጋር ተዳምሮ የህፃናት ሰውነት ሁልጊዜ በምግብ መፍጨት ሂደት ውስጥ ይቆያል። መክሰስ አሁንም መመገብ፣ ቁርስ በልተን በቁርስና በምሳ መካከል መክሰስ፣ በምሳና በራት መካከል መክሰስ፣ በእራትና በእንቅልፍ መካከል መክሰስ፣ ይሄ የማያቋርጥ አመጋገብ እና ሁልጊዜ በምግብ መፈጨት ሂደት ውስጥ የሚያቆይ ሂደት ይሄ ምን ያመጣል? ከፍተኛ የሆነ የኢንሱሊን እንዲመነጭ ያደርጋል። ኢንሱሊን በጣም ከፍ ይላል። በቀጣይነት በማያቋርጥ ሁኔታ ከፍ ይላል። ኢንሱሊን ደግሞ ስቶሬጅ ሆርሞን ነው የሚባለው፣ የግንባታ ሆርሞን ነው ማለት። ኢንሱሊን ስራዎቹ ዋና ስራዎቹ ግሉኮስ፣ በየጊዜው የምንመገበውን ግሉኮስ ከደማችን ውስጥ እያወጣ ወደ ደም ሴሎች ወደ ሴሎቻችን የሚያስገባ ነው። ምክንያቱም ከልክ ያለፈ ግሉኮስ ደም ውስጥ ከቆየ አደገኛ መርዛማ ስለሚሆን
ቶሎ መወገድ ስላለበት ካርቦሃይድሬት ተመገብን ቁጥር ኢንሱሊን ይመረታል። ኢንሱሊኑ ከደማችን ውስጥ ያለውን ግሉኮስ ወደ ሴሎች ያስገባል። ከዛ የተረፈውን ደግሞ ወደ እንዲከማች ያደርጋል። ወደ ጮማነት እንዲቀየር ነው የሚያደርገው። ኢንሱሊን ችግሩ ካርቦሃይድሬትን ግሉኮስን ወደ ጮማ እንዲቀየር ማድረጉ ብቻ ሳይሆን በሰውነታችን ውስጥ የተከማቸው ጮማ ስራ ላይ እንዳይውል ጥቅም ላይ እንዳይውል ያግዳል። ስለዚህ ኢንሱሊን ከፍ ካለ ጮማ መገንባት ብቻ ነው እንጂ ያለንን ጮማ መጠቀም አንችልም። ያለንን ጮማ መጠቀም የምንችለው ካርቦሃይድሬትን ስናቆም ብቻ ነው። እና የስብ ክምችት በቋሚነት እየጨመረ ይሄዳል ማለት ነው። ውፍረት ያለማቋረጥ ይባባሳል ማለት ነው። ሌላው ችግር የአካል ብቃት እንቅስቃሴ መውደቅ ነው። የዛሬ ልጆች በቀን ከ7 እስከ 9 ሰዓታት በስክሪን ፊት ያሳልፋሉ። በሞባይል ስልክ፣ በቴሌቪዥን በዚህ ነው የሚያሳልፉት ጊዜያቸው፣ አብዛኛው ጊዜያቸው ከ7 እስከ 9 ሰዓታት። ይህም በታሪክ ውስጥ ከነበረው ከማንኛውም ትውልድ ያነሰ እንቅስቃሴ ፈጥሯል። ስለዚህ አብዛኛው ልጆች ጊዜያቸውን የሚያሳልፉት ሞባይል ስልካቸው ላይ፣ ቴሌቪዥን ፊት ለፊት እና በአይፓድ የተለያዩ ሶሻል ሚዲያ ላይ ስለሆነ እንቅስቃሴ የሚያደርጉበት ጊዜ የላቸውም። የአካል ብቃት ትምህርት ፊዚካል ኤጁኬሽን በየትምህርት ቤቱ ይሰጥ የነበረው ሁሉ ቀንሷል። በቤትም ቀንሷል፣ በትምህርት ቤትም ቀንሷል። ድንገተኛ የውጪ ጨዋታዎች በተዋቀሩ እንቅስቃሴዎች ወይም በዲጂታል መዝናኛዎች ተተክተዋል። የአካላዊ እንቅስቃሴ እጥረት፣ ውዝፍነት በሜታቦሊክ ጤና ላይ የሚያደርሰው ጫናዎች በጣም ከባድ ናቸው። መቀመጥ ይቆምጣል ይላሉ ሰዎች። ትክክለኛ አባባል ግን መቀመጥ ይገላል፣ መንቀሳቀስ ያድናል የሚለው ነው። ጡንቻዎቻችን ካልተንቀሳቀሱ የጡንቻ መጠን እየቀነሰ እየመነመነ እየሰለለ ይሄዳል። የጡንቻዎችን የግሉኮስ አጠቃቀም ይቀንሳል። ይህ ደግሞ ኢንሱሊንን መላመድ፣ ኢንሱሊን ሬዚስታንስን፣ የኢንሱሊን እምቢተኝነትን ያባብሳል። ጡንቻዎቻችን የሰውነታችን አብዛኛው ክፍል ጡንቻ ነው እና በአብዛኛው የሰውነታችን ሴሎች የጡንቻ ሴሎች ናቸው። ስለዚህ አብዛኛውን ግሉኮስ ካርቦሃይድሬት የሚጠቀሙት እነኚህ የጡንቻ ሴሎች ናቸው። ነገር ግን እንቅስቃሴ ስናቆምና እነኚህ የጡንቻ ሴሎች እየሰለሉ እየጠፉ እየሞቱ ሲሄዱ እና በአንጻሩ ደግሞ ሌላ አዳዲስ የጡንቻ ሴሎች የማይፈጠሩ ከሆነ የማንንቀሳቀስ ከሆነ አይፈጠርም፣ ያለውን የሚጠፋው ዩዝ ኢት ኦር ሉዝ ኢት ነው። ማንጠቀምበት ከሆነ አያስፈልግም፣ ስለዚህ አይገነባም፣ ያለው ይጠፋል። ስለዚህ ይሄ አብዛኛውን ግሉኮስን ይጠቀም የነበረ ኃይል አካል እየመነመነ ሲሄድ ሰውነታችን ውስጥ ግሉኮስ እየጨመረ ይሄዳል። በዛ የተነሳ የኢንሱሊን ምርትም በጣም እየጨመረ ይሄዳል። እየጨመረ ሲሄድ ደግሞ በጣም ለረጅም ጊዜ በተራዘመ ጊዜ እየጨመረ ሲሄድ የኢንሱሊን እምቢተኝነት ይፈጥራል። ኢንሱሊን ሬዚስታንስ ይፈጥራል እና ለበርካታ ሜታቦሊክ በሽታዎች ይዳርጋል ማለት ነው። የጡንቻ ሴሎች መመናመን መቀነስ የማይቶኮንድሪያንም መመንመን መቀነስ ያስከትላል። የማይቶኮንድሪያ ጥንካሬና ቁጥር ይቀንሳል። የኃይል ምርት ይጎዳል። በቀላሉ መለካከም ይከሰታል። ጉበት ስብን የማቃጠል አቅሙን ይቀንሳል። የጉበት ስብን ያበዛል። የጉበት በሽታን ያፋጥናል። ሌላው ተፈጥሯዊ የሰውነት ሰዓት አለ። ተፈጥሯዊ የሰውነት ሰዓት ሲርኬዲያን ሪትም ይባላል። ይሄ እንደዚህ አይነቱ የማያቋርጥ አመጋገብ እና አካላዊ እንቅስቃሴ አለማድረግ ይሄን የተፈጥሯዊ የሰውነት ሰዓት ሲርኬዲያን ሪትምስ ያዛባል። የምግብ ፍላጎትን መቋጠር ያበላሻል እና ግንኙነቱ አደገኛ ነው። እንቅስቃሴ አለማድረግ ውፍረትን በፍጥነት ያመጣል፣ ያባብሳል። ውፍረት እየጨመረ በሄደ ቁጥር ደግሞ እንቅስቃሴ አስቸጋሪ ያደርገዋል። ውፍረታችን እየጨመረ በሄደ ቁጥር የመንቀሳቀስ ችሎታችንም ይቀንሳል።
መንቀሳቀስ ያቅተናል። ሌላው ሶስተኛ ምክንያት ለዚህ ሜታቦሊክ ክራይሲስ አጋጠሙ ነገሮች አንዱ በእርግዝናና በጨቅላነት ጊዜ የሚፈጠር ፕሮግራሚንግ ምን ማለት ነው? የሜታቦሊክ በሽታ ተጋላጭነት የሜታቦሊክ በሽታዎች ተጋላጭነት ከመወለድ በፊትና በመጀመሪያዎቹ የጨቅላነት ጊዜ ፕሮግራም ይደረጋል። እንዴት? የእናት ውፍረት እና የእርግዝና የስኳር ህመም። ለምሳሌ እናት በእርግዝና ወቅት የስኳር ህመም ካላት እና ከፍተኛ የሰውነት ውፍረት ካላት የልጁን ለውፍረት ተጋላጭነት ከ2 እስከ 3 እጥፍ ይጨምራል። ከፍተኛ የእናት ኦሜጋ 6 ፍጆታ የጽንሱን የስብ ህዋሳት እድገት ይለውጣል። ለምሳሌ ከፍተኛ ፋብሪካ ዘይት እናትየው የምትጠቀም ከሆነ ይሄ ከፍተኛ የሆነ ኦሜጋ 6 ፍጆታን ያስከትላል። ይሄ ደግሞ የጽንሱን የስብ ህዋሳት እድገት ይለውጠዋል። ከእናት ጡት ወተት ይልቅ የፎርሙላ ወተት መጠቀም የውፍረት ተጋላጭነትን ከ15 እስከ 30% ይጨምራል። ደግሞ ከእናት ጡት ወተት ይልቅ የፎርሙላ ወተት መጠቀም የውፍረት ተጋላጭነትን ከ15 እስከ 30% ይጨምራል። ስለዚህ ለህፃናት ለልጆች የእናት ጡትን በማጥባት ፋንታ ፎርሙላ ይሄ ፋብሪካ ወተት ሰው ሰራሽ ወተቶችን ስንሰጥ ብዙ ችግር ይፈጠራል። የጨቅላው ህፃናት ፈጣን የክብደት መጨመር ለወደፊት የልጅነት ውፍረት እና የጉበት በሽታ አመላካች ነው። ህፃናት ልጆች ክብደታቸውን በፍጥነት የሚጨምሩ ከሆነ ይሄ ለወደፊት የልጅነት ውፍረትና የጉበት በሽታ አመላካች ነው። አንድ ልጅ ለትምህርት በሚደርስበት ጊዜ የሜታቦሊክ አቅጣጫው ብዙውን ጊዜ አስቀድሞ ተወስኖ ሊሆን ይችላል ማለት ነው። አራተኛው ማህበራዊና ኢኮኖሚያዊ እኩልነት ያለመኖር ነው። ይህ ወረርሽኝ ሁሉንም እኩል አያጠቃም። በጣም ድሃ በሆኑ አካባቢዎች የሚኖሩ ህፃናት ሀብታም ከሆኑ እኩዮቻቸው ጋር ሲነጻጸሩ ከ2 እስከ 3 እጥፍ የውፍረት መጠን አላቸው። የምግብ በረሃዎች የሚባል ነገር አለ። ፉድ ዴዘርት፣ ትኩስ አትክልትና ፍራፍሬ የሌለባቸው ነገር ግን ፈጣን ምግቦች የሞሉባቸው ሰፈሮች ጤናማ ምርጫን የማይቻል ያደርጉታል እና ይሄ እንዲህ አይነቱ አካባቢ የምግብ በረሃዎች ፉድ ዴዘርትስ ተብሎ ይታወቃል። የከፍተኛ ደረጃ የተቀነባበሩ ምግቦች ማስታወቂያዎች በተለይ ዝቅተኛ ገቢ ያላቸው ቤተሰቦች እና ህፃናትን ላይ ነው የሚያነጣጥሩት። ምክንያቱም እነዚህ ምግቦች ርካሽ ናቸው። ለዚህ ሁኔታ የተገባው አካባቢ ቢልት ኢንቫይሮንመንት ለድሆች ማህበረሰብ ብዙውን ጊዜ ደህንነቱን የጠበቀ የእግረኛ መንገድ ፓርክ ወይም የመዝናኛ ስፍራ የለውም። ይሄ በድሆች ብዙ ጊዜ በድሆች አካባቢ ደህንነቱን የጠበቀ የእግረኛ መንገድ ፓርክ ወይም የመዝናኛ ስፍራ በስፋት አይገኝም። ከድህነትና የምግብ ዋስትና ጦት የሚመጣ ስር የሰደደ ውጥረት ወይም ክሮኒክ ስትረስ ኮርቲሶል የሚባለውን ሆርሞን እንዲመነጭ ያደርጋል፣ በጣም ይጨምራል። ይህ ደግሞ የሆድ ስብ ክምችትንና የኢንሱሊን መላመድን ኢንሱሊን እምቢተኝነትን ያባብሳል። በክሮኒክ ስትረስ ለተራዘመ ጊዜ በሚያጋጥም ውጥረትና ጭንቀት ኮርቲሶል የሚባል ሆርሞን ይመነጫል። ይሄ ኮርቲሶል ደግሞ የሆድ ስብ ክምችት ለቦርጭ እና ለኢንሱሊን እምቢተኝነት ዋና ምክንያት ነው። ስለዚህ በሽታዎች በድንገት የሚከሰቱ ሳይሆኑ በተጠራቀሙ የአካባቢ የአመጋገብና የባህሪ ለውጦች ውጤቶች ናቸው። በልጆች በወጣቶች ላይ ለዚህ በሽታዎች መከሰት ዋና ምክንያቶቹ አንደኛው ከመጠን በላይ የተቀነባበሩ ምግቦች አልትራ ፕሮሰስድ ፉድስ፣ በፋብሪካ ተቀነባብረው የሚዘጋጁ ምግቦች፣ ጣፋጭ መጠጦችና መክሰሶች የልጆችን የኢንሱሊን መጠን በከፍተኛ ሁኔታ እንዲጨምር ያደርጋል።
የእንቅስቃሴ እጥረት ሴደንተሪ ላይፍ ስታይል፣ ዲጂታል መሳሪያዎች፣ ስልኮች፣ ጌሞች በመብዛታቸው ልጆች ከቤት ውጪ ከማሳለፍ ይልቅ ተቀምጠው የሚውሉበት ጊዜ ጨምሯል። ይህ ደግሞ ካሎሪ እንዳይቃጠል የተመገብነው ምግብ ስራ ላይ እንዳይውል በአንጻሩ ወደ ግንባታ ወደ ጮማነት ብቻ እንዲቀየር ያደርጋል። እናም በዚህ የተነሳ የጡንቻ ጥንካሬ እንዲቀንስ ያደርጋል። የተመገብነው ምግብ ስራ ላይ ውሎ ኢነርጂ እንዳይፈጥር ስለሚያደርግ ይዘን መቀመጣችን በልተን ተመግበን የምንቀመጥ ከሆነ ለኢነርጂ የማይውል ከሆነ ለነዳጅነት የማንጠቀምበት ከሆነ ወደ ክምችት ነው የሚለው። ወደ ክምችት ሲሄድ ጮማ እየበዛ ይሄዳል እና የጡንቻ ጥንካሬም እየቀነሰ እየተልፈሰፈሰ ይሄዳል። ሌላው የእንቅልፍ እጥረት እና የሰርኬዲያን ሪትም መዛባት ነው። ዘግይቶ መተኛት እና ብሉ ላይት የሚባለው ሰማያዊ ብርሃን ብሉ ላይት መጋለጥ የሆርሞን መዛባትን ያስከትላል። ይህም ለውፍረትና ለጭንቀት ይዳርጋል። ሌላው የአካባቢ መርዞች ናቸው። ኢንቫይሮንመንታል ቶክሲንስ በፕላስቲክ ነገሮች ውስጥ በፕላስቲክ የውሃ መጠጫ በተለያዩ ፕላስቲክ ነገሮች ውስጥ በምግብ መያዣዎች እና በተለያዩ የቤት ውስጥ ቁሳቁሶች ውስጥ የሚገኙ ኬሚካሎች ኢንዶክራይን ዲስረፕተርስ ይባላሉ። የሆርሞን ስርዓትን ያዛባሉ። ኢንዶክራይን ዲስረፕተርስ የሆርሞን ስርዓትን ያዛባሉ። እነኚህ በተለያዩ በምንተነፍሰው፣ በምንለብሰው፣ በምንመገበው፣ በምንጠጣው፣ በምናሸተው ነገር ውስጥ ያሉ የተለያዩ መርዞች ኢንዶክራይን ዲስረፕተርስ ነው የሚባሉት። ማለት የሆርሞን ስርዓታችንን ያዛባሉ። የጭንቀት መብዛት በትምህርት ቤትም ሆነ በማህበራዊ ሚዲያ ተጽዕኖ ወጣቶች ላይ የሚፈጥረው የኮርቲሶል ሆርሞን መጨመር ለሆድ አካባቢ ውፍረትና ለኢንሱሊን መቋቋም ኢንሱሊን ሬዚስታንስ ምክንያት ይሆናል። ቅድም እንዳልኩት ወደ ዋናው መንስኤ ወደ ዋናው ችግር የገባን ነው። ልብ መላምት ሊፒድ ሀርት ሃይፖቴሲስ እና የአመጋገብ ሚና። ሊፒድ ሀርት ሃይፖቴሲስ ስብን በተለይም ሳቹሬትድ ፋት ከእንስሳት የሚገኙ ቅባቶች፣ ጮማ፣ ስጋ፣ ቅቤ፣ ወተት ለልብ በሽታ ብቸኛ ተጠያቂ ሲያደርግ ቆይቷል። ይሄ ሃይፖቴሲስ ይሄ መላምት። ሆኖም ግን የዘመናዊ ጥናቶች እንደሚያሳዩት ለልብ በሽታና ለሜታቦሊክ መዛባት ዋናዎቹ ተጠያቂዎች የሚከተሉት ናቸው። አንደኛ ቀደም ያልኩት ነው ደግሞ ከፍተኛ የካርቦሃይድሬትና የስኳር ፍጆታ ሃይ ካርብስ ኤንድ ሹገር። ከፍተኛ የካርቦሃይድሬትና የስኳር ፍጆታ። ስኳር በተለይም ፍሩክቶስ በቀጥታ ወደ ጉበት በመሄድ የሰባ ጉበት ፋቲ ሊቨር ዲዚዝ በሽታን ያስከትላል። ይህ ደግሞ የኢንሱሊን መቋቋም የኢንሱሊን ሬዚስታንስን የኢንሱሊንን እንተኝት በመፍጠር ወደ አይነት 2 የስኳርና ለልብ በሽታ መነሻ ወደ ሆነው ትራይግሊሰራይድ የሚባል የቅባት አይነት መጨመር ያመራል። ትራይግሊሰራይድ የሚፈጠረው ከምንበላው ካርቦሃይድሬት ነው። ትራይግሊሰራይድ የሚባለው የቅባት አይነት ፋቲ አሲድ አይነት በሰውነታችን ውስጥ የሚፈጠር ነው። የሚፈጠረው ከምንድን ነው? ከምንበላው ካርቦሃይድሬት ከግሉኮስ ነው። ይሄ ትራይግሊሰራይድ በጣም እየጨመረ ሲሄድ ለልብ በሽታ የሚያጋልጠን ይሄ ነው። ሁለተኛ የዘር ዘይቶች ሲድ ኦይልስ እና እንደ አፍሪካ አተር፣ የሱፍ፣ የበቆሎና የካኖላ ዘይቶች በኦሜጋ 6 ፋቲ አሲድ የበለጸጉ ናቸው። እነዚህ ዘይቶች በሰውነት ውስጥ ከፍተኛ ብግነትን፣ እብጠትን፣ ቁስለትን ክሮኒክ ኢንፍላሜሽን ይፈጥራሉ። የልብ በሽታ ዋናው መንስኤ ደግሞ በደም ስሮች ውስጥ የሚፈጠር ክሮኒክ ኦክሲዴቲቭ ስትረስ። ኦክሲዴቲቭ ስትረስ ማለት ዝገት ነው። ዝገት በሉት። ለምሳሌ ብረት ውሃ ነክቶት ከኦክሲጅን ጋር ሲገናኝ ይዝጋል አይደል? ኦክሲዴቲቭ ከኦክሲጅን ጋር የተያያዘ ነገር ነው። ሰውነታችን ውስጥ የተለያዩ ኬሚካሎች ከኦክሲጅን ጋር ሲገናኙ በተለይ በሜታቦሊዝም ሂደት ውስጥ ኦክሲዴቲቭ ስትረስ የኦክሲዴቲቭ ጫና ይፈጥራሉ።
እንጂ ስብ ብቻ አይደለም ይሄ የልብ በሽታ የሚያመጣው። በሊፒድ መላመት ምክንያት የተፈጥሮ ስቦች ቅቤ፣ የእንስሳት ስብ ተወግደው ጮማ፣ ጠቃሚ ምግቦች እንቁላልን የመሰሉ ተወግደው በእነዚህ ኬሚካላዊ ዘይቶች መተካታቸው ለጤና ቀውስ ትልቅ አስተዋጽኦ አድርጓል። ቅቤ፣ ጮማ የመሳሰሉትን እንዳትጠቀሙ አደገኛ ናቸው ተባለ። በእነዚህ ምትክ ምን መጣ? ይሄ በፋብሪካ የተቀነባበረ የተበላሸ የአዝርዕት ዘይት በፋብሪካ ተዘጋጅቶ ቀረበልን። ይሄ ደግሞ ብዙ ችግር ያለው ነው። ይሄ ለልብ ህመም ከሚያጋልጡ ቁጥር አንዱ ችግር ነው። ሶስተኛው የሊፒድ ሃይፖቴሲስ ስኳርና የዘር ዘይቶች ሚና። እንግዲህ የሊፒድ ሄርት ሃይፖቴሲስ የልብ በሽታ የሚመጣው በቅባት ኮሌስትሮል ምክንያት ነው የሚለው እሳቤ በአሁኑ ጊዜ በብዙ የሜታቦሊክ ጤና ባለሙያዎች ዘንድ ጥያቄ ውስጥ እየወደቀ ነው። እውነተኛው ጠንቅ የሚከተለው ጥምረት እንደሆነ ይታመናል። አንደኛው ቀደም ያልኩትን ነው ደግሞ ከፍተኛ ካርቦሃይድሬትስ እና ስኳር ሃይ ካርብ ኤንድ ሹገር። ስኳር በተለይ ፍሩክቶስ የጉበት ስብ በዋናነት የሚያስከትል ሞለኪውል ነው። ይህ ወደ ኢንሱሊን መቋቋም በመቀየር ለስኳር እና ለልብ በሽታ መንገድ ይከፍታል። የዘር ዘይቶች ቅድም እንዳልኩት ሲድ ኦይልስ እንደ አኩሪ አተር፣ የሱፍ፣ የበቆሎ ዘይቶች ኦሜጋ 6 ፋቲ አሲድስ በሰውነታችን ውስጥ ከፍተኛ መቆጣትን ኢንፍላሜሽን ያስከትላሉ። እነዚህ ዘይቶች በደም ቧንቧዎች ውስጥ የሚገኘውን ኮሌስትሮል ኦክሲዳይዝ ያደርጋሉ፣ ያቆስላሉ፣ ይጎዳሉ፣ ዳሜጅ ያደርጉታል። ይህን በማድረግ ደግሞ ለልብ በሽታ ዋና መንስኤ ይሆናሉ ማለት ነው። የሊፒድ ሃይፖቴሲስ ስህተት ትኩረቱ ጠቅላላ ኮሌስትሮል ላይ ብቻ መሆኑ እውነተኛውን ችግር ክሮኒክ ኢንፍላሜሽን እና ኢንሱሊን ሬዚስታንስን ደብቆታል። ትኩረቱ የሆነው በስህተት ምንም ሳይንሳዊ መሰረት ሳይኖረው የልብ በሽታ እና የደም ስሮች ችግር ሃርት አታክ፣ ስትሮክ መነሻው ኮሌስትሮል ነው ብለው ደመደሙ እና ይሄ እዚህ ላይ መደምደሙ ይሄ ድምዳሜ ላይ መደረሱ ትክክለኛውን ችግር ሰዎች እንዳያውቁ እንዳይገነዘቡ ሽፋን የሆነ የደበቀ የሚያዘናጋ አይነት ሕክምና ነው። ለዚህ ሁሉ ቀውስ ዳረገን እንግዲህ ያጋለጠን ደግሞ የጮማ፣ የቅቤ፣ የኮሌስትሮል ፍራቻና የሐሰት ምክርና የተሳሳተ ሕክምና ነው። ሌላው መፍትሄዎቹ፣ አሁን ወደ መፍትሄዎቹ እንሂድ። መፍትሄዎቹ ውጤታማ የሆኑ የአኗኗር ዘይቤ እርምጃዎች። እንግዲህ ችግሮቹን አውቀናል፣ ዘርዝረናል። አሁን ምንድን ነው የቀረው? ስለዚህ መፍትሄው ምንድን ነው? አንደኛው ውጤታማ የሆኑ የአኗኗር ዘይቤዎችን መከተል። ቀውሱ እውነት ነው፣ ነገር ግን የማይቀለበስ ችግር አይደለም። ይሄ ቀውስ ዓለም አቀፍ ቀውስ ነው፣ ከባድ ቀውስ ነው፣ ነገር ግን የማይፈታ የማይቀለበስ አይደለም። እነዚህ ሁኔታዎች በተሟላ ሁኔታ እና በጊዜ ከያዝናቸው በአኗኗር ዘይቤ ለውጦች ማቆምና መቀልበስ ይቻላል። ማስረጃው ግልጽ ነው። በሶስት ደረጃዎች እርምጃ መውሰድ አለብን። በቤተሰብ፣ በትምህርት ቤትና በማህበረሰብ ደረጃ ልንወስዳቸው የሚገቡ እርምጃዎች አሉ። በቤተሰብ ደረጃ የምንወስዳቸው እርምጃዎች፣ አንድ የቤት ውስጥ ሜታቦሊክ አካባቢን ማመቻቸት። ቤቱ የልጁ ዋነኛ የሜታቦሊክ ምህዳር ነው። አንድ ወጣት ልጅ፣ አንድ ልጅ ቤቱ ነው የሜታቦሊክ ምህዳር። እዚህ የሚደረጉ ትናንሽና ተከታታይ ለውጦች ትልቅ ውጤት አላቸው። ስለዚህ የመፍትሄ አቅጣጫዎች እና የአኗኗር ዘይቤ ለውጥ መፍትሄው እንግዲህ የበሽታውን ምልክቶች ማከም ሳይሆን የበሽታውን ስረ መሰረት ሩት ኮዝ መቀየር ነው። እውነተኛ ምግብን መመገብ፣ ሆል ፉድ፣ በፋብሪካ ያልተቀነባበሩ ተፈጥሯዊ የሆኑ ፕሮቲኖች፣ ጤናማ ስቦችን፣ ቅቤ፣ አቮካዶ፣ የወይራ ዘይት፣ ቅቤ፣ ጮማ እና አትክልቶችን ቅድሚያ መስጠት፣ ስኳርን፣ የዘር ዘይቶችን ማስወገድ፣ ማንኛውንም አይነት ጣፋጭ መጠጥ፣ ጁስ፣ ሶዳ እና የፋብሪካ ዘይቶችን ሙሉ በሙሉ ከቤት ማስወጣት
የምግብ ሰዓትን ማስተካከል ታይም ሪስትሪክትድ ኢቲንግ ልጆችና ወጣቶች ቀኑን ሙሉ ምግብ ከመመገብ ይልቅ የተወሰነ የጾም ጊዜ እንዲኖራቸው ማድረግ። ለምሳሌ ከምሽቱ 1 ሰዓት በኋላ እንዳይመገቡ ማድረግ። በቀን ከ3 ጊዜ በላይ ባይመገቡ ይመከራል። አራተኛ የመፍትሄ አቅጣጫዎች ላይፍ ስታይል ሶሉሽንስ ለልጆችና ለወጣቶች የሚከተለው የአኗኗር ዘይቤ መፍትሄ ይሆናል። ተፈጥሯዊ ምግቦች ቅድም እንዳልኩት ሆል ፉድ ወደ ፋብሪካ ያልገቡ ተፈጥሯዊ ቅርጻቸውን የጠበቁ ምግቦችን ስጋ፣ እንቁላል፣ አትክልት፣ ፍራፍሬ መመገብ። የዘር ዘይቶችን ማስወገድ ብያለሁ። በዘር ዘይቶች ፋንታ በተፈጥሯዊ ቅባቶች ቅቤ፣ ወይራ ዘይት፣ ጮማ፣ የአቮካዶ ዘይት መጠቀም የስኳር መጠንን መቀነስ ወይም ማስወገድ። ጣፋጭ መጠጦችን፣ የታሸጉ ጭማቂዎችን እና ከፍተኛ ስኳር ያላቸውን ምግቦች ሙሉ በሙሉ ማስወገድ። ልጆች እነኚህን ምግቦች እንዳይጠቀሙ ቤተሰብ መከላከል አለበት። ሶስተኛ የመፍትሄ አቅጣጫ እና የአኗኗር ዘይቤ ለውጥ መፍትሄው የበሽታውን ምልክቱን ማከም ሳይሆን አብያለሁ ዋና ስረ መሰረቱን ማወቅ ነው እና የጊዜ ገደብ ያለው አመጋገብ ለወጣቶች ቀኑን ሙሉ ከመክሰስ ስናክ ይልቅ በቀን 2 ወይም 3 ጊዜ ብቻ የተመጣጠነ ምግብ እንዲመገቡ ማድረግ ጠቃሚ ነው። ሌላው አስፈላጊና ወሳኝ ነገር የፀሐይ ብርሃንና እንቅስቃሴ። ከፀሐይ ብርሃን ጋር የምናደርገው ግንኙነትና አካላዊ እንቅስቃሴ ትልቅ ቦታ ወሳኝ ቦታ አላቸው። ቫይታሚን ዲ ለማግኘት የፀሐይ ብርሃን ማግኘት እና በቀን ቢያንስ ለ60 ደቂቃ ንቁ የሰውነት እንቅስቃሴ ማድረግ በጣም ወሳኝ ነው። ሌላው ቅድም እንዳልኩት አንዱ ልጆች በተለያየ ምክንያት ወጣቶች በተለያየ ምክንያት በሶሻል ሚዲያ ምክንያት ሊሆን ይችላል፣ በኑሮ ከባድነት ሊሆን ይችላል እና ጭንቀት ያጋጥማቸዋል። ክሮኒክ ስትረስ ውስጥ አሉ። ይሄ ክሮኒክ ስትረስ ደግሞ አንዱ የሚያወፍር ለስኳር በሽታ የሚያጋልጥ፣ ለደም ግፊት የሚያጋልጥ፣ ለልብ በሽታ የሚያጋልጥ ችግር ነው። ስለዚህ የውጥረትን ጭንቀትን በትክክል መያዝ፣ መከላከል እና ማስወገድ በጣም ወሳኝ ነገር ነው። አንዱ ይሄን ማድረጊያ መንገድ በቂ እንቅልፍና ከቴክኖሎጂ ነፃ የሆነ ጊዜ ለሜታቦሊክ ጤና ወሳኝ ስለሆነ እነኚህን ነገር አንደኛ በቂ እንቅልፍ ሊኖራቸው ይገባል። ሁለተኛ ከቴክኖሎጂ ይሄ ከሞባይል ስልክ፣ ከቴሌቪዥን፣ ከተለያዩ ጌሞች እዛ ላይ የሚያጠፉትን ጊዜ መቆጠብ ለሜታቦሊክ ጤና ወሳኝ ነው። በማጠቃለያው የልጆችን ጤና አደጋ ላይ የወደቀው በዚህ ነው ወይም ጄኔቲክስ ሳይሆን በአካባቢውና በአመጋገብ ለውጦች የመጣ ችግር ነው። ወደ ተፈጥሯዊ አመጋገብ በመመለስ እና የኢንዱስትሪ ውጤቶችን ስኳርና ዘይት በመቀነስ ይህንን አደገኛ ጉዞ መመለስ ይቻላል። ተፈጥሯዊ እንቅስቃሴ ቢያንስ በቀን 60 ደቂቃ በፀሐይ ብርሃን የታጀበ የአካል ብቃት እንቅስቃሴ ማድረግ፣ ይህም ቫይታሚን ዲ እንዲያገኙና የኢንሱሊን ስሜታዊነት ኢንሱሊንም ደግሞ ወደ ስራው እንዲመለስ የኢንሱሊን እምቢተኝነት ሬዚስታንስ እንዲቀለበስ ይረዳል። የእንቅልፍ ጥራት ቅድም እንዳልኩት ማታ ስልኮችን ማጥፋትና ቢያንስ ከ8 እስከ 9 ሰዓት ጥሩ እንቅልፍ በቂ እንቅልፍ መተኛት። የአእምሮ ጤና ቅድም እንዳልኩት ከማህበራዊ ሚዲያ ጫና መራቅና ከቤተሰብ ጋር ጥራት ያለው ጊዜ ማሳለፍ። ልጆች ከወላጆቻቸው ጋር ከዘመዶቻቸው ጋር ጥራት ያለው በቂ ጊዜ እንዲያሳልፉ ማበረታታት፣ ማምከር፣ ማስተማር ያስፈልጋል። የልጆችን ጤና የሚወስነው በምንገዛላቸው ምግብና በምናስተምራቸው ልማድ ነው። ስለዚህ ይሄ ሊፒድ ሄርትስ ሃይፖቴሲስ ኮሌስትሮልን እንድንፈራ፣ ጮማ፣ ቅቤ፣ ስጋ፣ እንቁላል እንድንፈራ፣ እንቁላል እንዳትበሉ ከበላችሁ ነጩን ብቻ፣ ወተት እንዳትጠጡ ከጠጣችሁ ቅባቱ ይወጣለትን፣ ዶሮ ከበላችሁ ስጋ ምንድነው ቆዳውን እንዳትበሉ ጮማ ስላለው የሚሉ ተሳሳቱ ምክሮችም እነኚህ ምክሮች የፈጠረውን የተሳሳተ ፍርሃት በመተው ወደ ተፈጥሯዊና እውነተኛ የምግብ ስርዓት መመለስ የትውልዱን ጤና ለመታደግ ብቸኛው መንገድ ነው። ተፈጥሯዊ እንቅስቃሴ ቢያንስ በቀን 60 ደቂቃ በፀሐይ ብርሃን ታጀበ የአካል ማድረግ። ይሄም ቅድም እንዳልኩት የቫይታሚን ዲ ትልቅ በጣም ጠቃሚ ብዙ ጥቅም ያለው ብዙ የጤና ጥቅም ያለው ሆርሞን ነው። ቫይታሚን ይባላል እንጂ ሆርሞን ነው።
የቫይታሚን ዲ እጥረት ለብዙ በሽታዎች ያጋልጣል። ቫይታሚን ዲ ለማግኘት ፋርማሲ መሄድ አያስፈልግም። እንግዛ ብትሉ በጣም ውድ ነው። በየቀኑ ለፀሐይ ብርሃን በ30 ደቂቃ ራሳችን ብናጋልጥ ከወገብ በላይ ራቁት በመሆን ፀሐይ ላይ ብንቀመጥ ቫይታሚን ዲ በበቂ እናገኛለን። አንዱ ችግር የሴደንተሪ ላይፍ ውዝፍነት፣ አብዛኛውን ጊዜ ሶፋ ላይ ወንበር ላይ መቀመጥ፣ ስንንቀሳቀስም ወደ ትምህርት ቤት ልጆች ሲሄዱ በመኪና የተለያየ ትራንስፖርት መገናኘት የትራንስፖርት ዘዴዎች መንቀሳቀስ፣ ቤት ውስጥ ሲኮን ደግሞ አብዛኛውን ጊዜ ሶፋ ላይ ማሳለፍ፣ ይሄ አንዱ ትልቁ ችግር ይሄ ነው። ስለዚህ የእንቅስቃሴ ልምድ መገንባት አንድ ትልቅ ወሳኝ የመፍትሄ አቅጣጫዎች በቀን ከ60 እስከ 90 ደቂቃ መካከለኛና ጠንካራ እንቅስቃሴ ያስፈልጋቸዋል። ከ60 እስከ 90 ደቂቃዎች መካከለኛና ጠንካራ እንቅስቃሴ ያስፈልጋቸዋል። ይህም ጂም መሄድን አይጠይቅም። ጂም መሄድ አስፈላጊ አይደለም። ጂም መሄድ ቅንጦት ነው፣ የግድ አይደለም። የቻለ ብሄድ ችግር የለውም። ግን አካላዊ እንቅስቃሴን ለማድረግ ጂም ወሳኝ ነገር አይደለም። ለምሳሌ ወደ ትምህርት ቤት በእግር ወይም በብስክሌት መሄድ፣ በንቃት የውጭ ጨዋታዎችን በአካባቢያችን ከሰፈራችን ልጆች ጋር መጫወት፣ ስፖርት ሊሆን ይችላል፣ ጭፈራ ሊሆን ይችላል፣ መውጣት መውረድ ሊሆን ይችላል፣ የተለያዩ እንቅስቃሴዎችን ማለት። ስለዚህ የእንቅስቃሴ ልማዶችን ማዳበር ከምግብ በኋላ የ10 ደቂቃ የእግር ጉዞ እጅግ ጠቃሚ ነው። ዕለታዊ ከስክሪን ከሞባይል ስልክ ከቴሌቪዥን ነፃ የሆነ ጨዋታ ሰዓትን መወሰን። ለዚህ ሞባይል ስልክ ላይ የምናሳልፈውን ቴሌቪዥን ፊት ለፊት የምናሳልፈውን ጊዜ ጌሞች፣ የተለያዩ ጌሞችን በመጫወት የሚያሳልፉትን ጊዜ ልጆች እንዲወስኑ በፕሮግራም እንዲያረጉት ማድረግ አስፈላጊ ነገር ነው። ስለዚህ እንቅልፍን መጠበቅ በጣም አስፈላጊ ነው። እንደ እድሜያቸው ህጻናት እና ልጆች ከ8 እስከ 11 ሰዓታት እንቅልፍ ያስፈልጋቸዋል። ከ8 እስከ 11 ሰዓታት። ይህን በጽኑ ጠብቁ። ይህንን ሲሪየስሊ ፕሮግራም አድርጎ በስነ ስርዓት መጠበቅ አስፈላጊ ነው። ቋሚ የመኝታ ሰዓት፣ በመኝታ ክፍል ደግሞ ውስጥ ምንም አይነት ስክሪን፣ ምንም አይነት ስልክ አለመፍቀድ። ከመተኛት በፊት የሚያረጋጉ ልማዶችን መከተል። ለምሳሌ መብራት ቀደም ብሎ ማጥፋትና የመኝታ ቤትን ማጨለም ለጥሩ እንቅልፍ ሁኔታዎችን ያመቻቻል። በየትምህርት ቤቱ መወሰድ ያለባቸው እርምጃዎች፣ ልጆች ቀናቸውን የሚያሳልፉት ቦታ ትምህርት ቤቶች ናቸውና ትምህርት ቤቶች ለህዝብ ጤና ለውጥ ቁልፍ ቦታዎች ናቸው። ሁለገብ ፕሮግራሞች የልጆችን የሰውነት ክብደት መረጃ ጠቋሚ፣ ለምሳሌ BMI ቦዲ ማስ ኢንዴክስ የተባለው በቋሚነት ሲቀንሱ ታይተዋል። ይሄ በትምህርት ቤቶች የሚደረጉ ሁለገብ ፕሮግራሞች በጥናት እንደታየው የልጆችን የሰውነት ክብደት መረጃ ወይም የሰውነት ክብደት በከፍተኛ ደረጃ በቋሚነት ሲቀንሱ ታይተዋል። የተመጣጠነ የምግብ አካባቢ መፍጠር፣ ስኳር የያዙ መጠጦችን፣ የማይረቡ ምግቦችን፣ ጃንክ ፉድ ከትምህርት ቤት ከካፍቴሪያዎች ማስወገድ፣ አክሰስ እንዳይኖራቸው እነኛ አይነት ስኳር የያዙ መጠጦች፣ የማይረቡ ምግቦች፣ ጃንክ ፉድ ከትምህርት ቤት አካባቢ ከካፍቴሪያ እንደውም በትምህርት ቤት አካባቢ ራሱ እንዳይሸጡ መከልከል አስፈላጊ ነው። ንጹህና ነፃ ውሃ ማቅረብ፣ ትምህርት ቤት ውስጥ ተማሪዎች፣ ልጆች፣ ወጣቶች ንጹህና ነፃ ውሃ እንዲያገኙ ማድረግ፣ የተመጣጠነ ምግብ ትምህርትን በተግባር ማስተማር፣ የትምህርት ቤት የአትክልት ስፍራዎችንና የማብሰያ ክፍሎችን ማቋቋም፣ የተገዙ የፋብሪካ ምግቦችን ከመመገብ የተቀነባበሩ ተሰሩትን ከመብላት ትምህርት ቤት ውስጥ አንደኛ የአትክልት ስፍራዎች ይኖሩ፣ ተማሪዎች ልጆች ትምህርት ቤት መመገብ ካስፈለጋቸው የማብሰያ ክፍሎችን በማቋቋም ምግብ እዛው እየወሰደ እንዲመገቡ ማድረግ። ሌላው በትምህርት ቤቱ የአካል ብቃት እንቅስቃሴ ቋሚ መሆን አለበት። በሳምንት ከ150
ፕላስ ከ150 በላይ ደቂቃዎች ጥራት ያለው የአካል ብቃት ትምህርት ማረጋገጥ ያስፈልጋል። በትምህርት መካከል የእንቅስቃሴ እረፍቶችን መፍጠር። ለምሳሌ 1-2 ክፍል ከተማሩ በኋላ የእንቅስቃሴ እረፍቶችን መፍጠር። ለረጅም ጊዜ መቀመጥ ብዙ ችግር አለው። ስለዚህ ምናልባት 2 ሰዓት ተቀምጦ ከሆነ አንድ 15 ደቂቃ የእንቅስቃሴ እረፍት እንዲኖራቸው ማድረግ። ወደ ትምህርት ቤት በእግር በብስክሌት ለመሄድ ደህንነቱ የተጠበቀ መንገድ ማዘጋጀት። ተማሪዎች ወደ ትምህርት ቤት ሲሄዱ ብስክሌት መጠቀም ከፈለጉ፣ በእግራቸው መሄድ ከፈለጉ ከአደጋ የሚጠብቃቸው ደህንነቱ የተጠበቀ መንገድ ያስፈልጋል ማለት ነው። የማህበረሰብና የፖሊሲ እርምጃዎች አሳውን ብቻ ሳይሆን ውሃውን ማከም። የግለሰብ ጥረት ብቻውን መርዛማ ከሆነ አካባቢ ጋር መዋጋት አይችልም። የልጆችን ሕይወት የሚቀርጹ ስርዓቶችን እንደገና መንደፍ ያስፈልጋል። የምግብ አካባቢ ለውጥ፣ በስኳር መጠጦች ላይ ግብር መጣል። ለምሳሌ የስኳር መጠጦች አሁን አልኮል በየሱፐር ማርኬቱ ብትሄዱ አልኮል አንደኛ እድሜያቸው ታይቶ ነው የሚሸጠው። እድሜው ከ18 ወይም ከ20 በታች የሆነ ሊገዛም አይችልም። ሱፐር ማርኬት ውስጥ አልኮል መጠጦች የሚቀመጡ ቦታ ራሱ ደበቅ ያለ ቦታ ነው እና ልክ እንደዚህ አይነት እርምጃዎች፣ ተመሳሳይ እርምጃዎች በስኳር መጠጦች ላይ እና በጣፋጭ ምግቦች ላይ እንደዚህ አይነት ማዕቀብ ቢደረግ፣ ግብር፣ ከፍተኛ ግብር የሚከፍሉ ታክስ ቢጨምር ፍጆታን ለመቀነስና ለቅድመ መከላከል ገቢ ማመንጨት የተረጋገጠ ዘዴ ነው። ለህፃናት የሚተላለፉ የተቀነባበሩ ምግቦች ማስታወቂያዎችን መገደብ። የተቀነባበሩ ጣፋጭ ምግቦችን ለስላሳ፣ ኮካ፣ ፋንታ የመሳሰሉትን መጠጦች፣ ጣፋጭ ምግቦች፣ ብስኩት፣ ከረሜላ እንደዚህ አይነት ምግቦችን የሚያስተዋውቁ ማስታወቂያዎችን መገደብ አስፈላጊ ነው። ለጤናማ ምግቦች ድጎማ ማድረግ። መንግስት ለጤናማ ምግቦች ድጎማ ማድረግ ያስፈልገዋል። በርካሽ ወጣቶች ልጆች በርካሽ እንዳያገኙትና ወደዛ ወደ ርካሽ ወደ ሆነው የተቀነባበረ የማይረባ የተበላሸ ምግብ እንዳይሄዱ ማለት ነው። እና አካባቢውን መለወጥ ያስፈልጋል። በእያንዳንዱ ሰፈር ደህንነቱ የተጠበቀ የእግረኛ መንገድና ፓርክ መገንባት፣ እያንዳንዱ ልጅ ከቤቱ በ10 ደቂቃ የእግር ጉዞ ርቀት ውስጥ የመጫወቻ ስፍራ እንዲኖረው ማድረግ። ሌላው የጤና ስርዓት ውህደት ነው። ሁሉም ህጻናት በየጊዜው ክብደታቸውን መከታተል፣ ለወገብ ስፋት እና ለሜታቦሊክ ምልክቶች አስፈላጊ ምርመራዎችን በየጊዜው ማድረግ። እኛ በልማድ በተለምዶ ሰው ካልታመመ ሐኪም ቤት አይሄድም። እንዲያውም በብዙዎቻችን ዘንድ ታመንም ራሱ ሌሎች ሙከራዎችን እናደርጋለን እንጂ ወደ ሐኪም ቤት የምንሄደው ሲብስብን ስንወድቅ ነው። ይሄ በተለይ በገጠሩ አካባቢ የተለመደ ነው። በከተማውም ቢሆን አሁንም ብዙ ለውጥ ያለው አይመስለኝም። እና ከፍተኛ ተጋላጭነት ያላቸውን ልጆች ቀድሞ ወደ አኗኗር ዘይቤ ፕሮግራሞች መምራት፣ የሕክምና ባለሙያዎችን ስለ ህፃናት ሜታቦሊክ በሽታ አያያዝ ማሰልጠን። የሕክምና ባለሙያዎች ስለ ሜታቦሊክ በሽታ በቂ እውቀት ያላቸው አይመስለኝም። ስለዚህ የሕክምና ባለሙያዎችን ስለ ህፃናት ወጣቶች ልጆች ሜታቦሊክ በሽታ አያያዝ እንዲያውቁ እንዲረዱ ለማድረግ እነሱን ማሰልጠን ያስፈልጋል። በማጠቃለያው የህፃናት የልጆችና የወጣቶች ሜታቦሊክ ቀውስ ሚስጥር አይደለም። አሁን ዓለም አቀፍ የሆነ ወረርሽኝ ሆኗል። ግልጽ ትልቅ ችግር ነው። መንስኤዎቹ የሚታወቁና መፍትሄዎቹ የተረጋገጡ መከላከል የሚቻል አደጋ ነው። ከተቀነባበሩ ምግቦች ወደ ተፈጥሮ ምግቦች የሚቀየር እያንዳንዱ የምግብ ገበታ፣ ጊዜው የጠበቀ እያንዳንዱ የእንቅልፍ ሰዓት፣ የሚደረግ እያንዳንዱ የእግር ጉዞ፣ የሚተካ እያንዳንዱ የመጠጥ ማሽን፣ የሚገነባ እያንዳንዱ ፓርክ፣ እነዚህ ትናንሽ ለውጦች አይደሉም። ትልቅ ኢፌክት፣ ትልቅ
ተጽዕኖ ውጤት ያላቸው ናቸው። እነዚህ የልጆችን የሜታቦሊክ የወደፊት ዕጣ ፈንታ የሚቀርጹ የመከላከያ ተግባራት ናቸው። ሳይንሱ አለ፣ እውቀቱ አለ፣ መፍትሄዎቹም አሉ። አሁን የሚያስፈልገን ለተግባር የሚሆን የማህበረሰብ ቁርጠኝነት ነው። ንቅናቄ ነው የሚያስፈልገን። ዘመቻ ነው የሚያስፈልገን። እዚህ ነው የኮሌስትሮል ዘመቻ ኮሌስትሮል ብዬ የጀመርኩት። ምክንያቱም ይሄ ሁሉ ችግር የመጣብን ኮሌስትሮል ችግር ነው። ስለዚህ ኮሌስትሮል ለመከላከል ለመቀነስ ምግባችን መለወጥ አለበት። በትክክለኛው ተፈጥሯዊ ምግብ ፋንታ ወደ ተበላሸ ምግብ እንድንገባ ተደረግን። ስለዚህ ችግሩ ታውቋል፣ ሳይንሱ አለ፣ ስለዚህ መፍትሄዎቹ አሉ። አሁን የሚያስፈልገን ለተግባር የሚሆን የማህበረሰብ ቁርጠኝነትና ዘመቻ ማካሄድ፣ የህፃናት ሜታቦሊክ በሽታን የህዝብ ጤና አደጋ ብለን እናውጅ። የህፃናት የሜታቦሊክ በሽታ የህዝብ ጤና አደጋ ብለን እናውጅ። ሀገራዊ ጤና አደጋ ነው። ትውልድን ማዳን አለብን። ይሄ ትውልዱ ላይ የነጣጠረ ትልቅ ችግር ነው። ተተኪው ትውልድ አገር ሊመራ የሚችለው ትውልድ አደጋ ውስጥ ገብቷል። ከባድ አደጋ ውስጥ ገብቷል። ይሄንን አደጋ ለመቀልበስ አዋጅ ልናውጅ ይገባል። ዘመቻ ልናካሄድ ይገባል። የምግብ አካባቢዎችን፣ ትምህርት ቤቶችና ማህበረሰቦችን እንቀይር። ቤተሰቦች በሚያስፈልጋቸው ግብአትና እውቀት እንደግፍ። የቀጣዩ ትውልድ ጤና እየተወሰነ ያለው አሁን ነው። የቀጣዩን ትውልድ የነገውን ትውልድ ጤና መወሰን የምንችለው ዛሬ ነው፣ አሁን ነው። በኩሽናዎቻችን፣ በመማሪያ ክፍሎቻችን፣ በክሊኒኮቻችንና በምክር ቤቶቻችን አሁን መወሰን አለበት። እነዚህ ጉዳዮች ቁጥር ብቻ አይደሉም። የህፃናት፣ የልጆች፣ የወጣቶች ህይወት ናቸው። እነዚህ የምናደርጋቸው እርምጃዎች በህፃናት፣ በልጆች፣ በወጣቶች ህይወት ላይ የምናደርገው በጎ እርምጃ ነው። የወደፊት ዕጣ ፈንታቸው ዛሬ በምናደርገው ምርጫ ላይ የተመሰረተ ነው። የልጆችን ሜታቦሊክ ጤና እንጠብቅ። በቤት ውስጥ ይምሩ፣ በትምህርት ቤት ይተግብሩ፣ በፖሊሲ ይደግፉ። የልጆችን የወደፊት ዕጣ ፈንታ በዚህ ላይ የተመሰረተ ነውና ይህን ቪዲዮ ለወላጆች፣ ለመምህራን፣ ለፖሊሲ አውጪዎች ያጋሩ፣ ያካፍሉ። ሰብስክራይብ ያላደረጋችሁ ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ጆይን የሚለውን በመጫን ቤተሰብ አባል ሆነው ልዩ አገልግሎት ያገኙ እና በዚህም ቻናሉን ይደግፉ። ይሄ ቻናል ጠቃሚ የጤና ትምህርት ያስተላልፋል ብዬ አምናለሁ። ስለዚህ ይሄ ቻናል እንዲጠናከር የእናንተ ድጋፍ አስፈላጊ ነው። ሰብስክራይብ አድርጉ፣ አስተያየት ስጡኝ፣ ኮሜንት ጻፉልኝ፣ አጋሩ። አባል ለመሆን ጆይን የሚለውን ንኩና ሜምበር ሁኑ። በጋራ ይሄን አስከፊ ታሪክ መቀየር እንችላለን። እስካሁን ስለተከታተላችሁ፣ ስለተመለከታችሁ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። የዊዝደም ሚዲያን ሰብስክራይብ ያድርጉ፣ ሼር ያርጉ፣ ላይክ ያርጉ፣ ያጋሩ። Subscribe to Wisdom Media. Welcome to Wisdom Healthcare. Stay healthy. Subscribe now.